ወይኔ ፍቅር አንዴ መጣው ሄሎ ሰርፕራይዝ እንዴ ወደ አዲስ አበባ መጣክ እንዴ? ውዴ መጥቻለሁ። ደሞ ላገኝሽ ፈልጋለሁ። ምነግርሽ ነገር አለ። ፍቅር እኔ እኮ ሆስፒታል ነኝ ያለሁት ማዘርን ትንሽ አሟት። ምን? እሺ ውዴ በቃ እኔ ልምጣ። አንተ አትምጣ፣ እኔ ስወጣ ደውላለሁ። እሺ ካልሽ በቃ ኖርማል ነው። ደውልልኝ። እሺ ቻው። እሺ አባት ናፍቀኛለህ። እንዴ ምንድነው ጣፋጯ? ችግር አለ እንዴ? አይ ምንም ወንድሜ ደውሎልኝ ነው። ወይኔ መጥቼ ነበር ቤትሽን አለሁኝ ብለሽልሽ ምን ቀረሽ ደሞ? ኤቢ እንደምታስበው አይደለም። አንዴ ላስረዳ። ምንድነው የምታስረጅኝ? ምን ንገርኛ። በአይኔ ያየሁትን ነው። ትሰሚኛለሽ? ያ ሁሉ መንገድ አቋርጬ የመጣሁት ስለማፈቅርሽ ነበር። አንቺ ግን ከማንም ወንድ ጋር ስትማግጪ ነበር። ከዚህ በኋላ አይንሽን ማየት አልፈልግም። ድሮም ሴትና ድመት የኔ ነች አይባልም ሲባል ውሸት መስሎኝ ነበር። ከዚህ በኋላ ፍቅር የሚባል ነገር የለም። መታመን ለራስ ነው። በህይወት ትልቅ ክደት ባመነ ሰው መከዳቲ ነው። የድሮው ፍቅር አቆጣ